Aló. ¿Viste no? ¿Vaquero? Está. Cachulalo. አብረን እንመርሻለን ኦኬ አሁን ይሄ ቋንቋ መሆኑ ነው ትበስተጋደኝ ምን ታረፊያለሽ እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው የፈነዱ ወይዚ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ እሱ ነው የቀሩት ምን ትላለች እቺ ብልስ ሰውነቴ እኮ ኦኬ ነው የሚያሳፍር መሰለሽ ኧረ ወዲያ እች ምን ትላለችና ፍቅር ይዞኛል ጉዳይ ምን ይሻለኛል ኧረ ፍቅር ያዞት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ ዘፈኑን ከሆነ ሂጅና ዘፋኛዋን ጠይቃ ሴትዮ አይበሉ የኮራ የጠራ ስም አለኝ ደመረች ባንቲርኩ አንተ ሻባላ አይደመነ ወጃም ፀሐይ ሆነ ሻዋዬ ደግሞ ማነች በያ ናተኛበት አይጮህብኝ ስራ ፈት ድሮ የሚመክረው ታተዋል ለጤና ያርግሉ ኮምፕሌክስ አይጮህብኝ የሰው ኮምፕሌክስ እንዴት ነበር ያለው አልገባኝ ረባ ግባ ውሻ ድሮስ አንተ ገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ የሙስላይ እንገናኛለን ግድ የለም ምን አላንተ አንተን እኮ ነው የምናገረው ምንም አለው እንዴት ነው የሚያረጋ አንተ ምን ሆነሃል አትናገርም እንደሆንከው እንዴት ነው ይጎፈለው አንተ ስማም አንተ ምንድነው ነው አይ አሁን ጓደኛው ጠርታ አትበል የትክክሉን ተናገር ምንድነው ነው አይ ስልክ ደውላ ጓደኛው ጠርታ ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ አታካብድ አንተ ንብረት ቢሆን ወግደለ ናግድ ልብሱን አምጣለት ሻው አምጣለት ልብሱን እናቴና ናምሮ አየ ደና የተዳገንጨት መላክ ከጀመረ ላንገትህን ስለማትመለስ ወደ ቤት እሺ አንቺ ቁጭ ብለሽ ቢሺ አጋ ቶራ አንተ ከረፈፍ እንከፍ ወንድ ከሆንክ ለምን ወጣ አታናገረኝም እቺን ወዳል ባሻሁን እስራ በማንጎ ሄደችና እንዴ ተጀመረ ማንነቴን ማለቋል እንደ ቃሬ ሁለት ቦታ ሰንቄው ለቦታ ወለዚህ ጫማ ናባራዳ ምን ነው አንቺ በቃ ብሎ ነው የኩላ ሌሊት እየደወልኩ ብትጠብቅ እንዴ እኔ ነኝ ላንቺ ደወልኩት አንቺ ኮፍና እጂ ቁጣህን አስወንቄ እኮ ሰው ያደረኩ ለሰደይ እንጂ እውነትሽን ነው ካዝና የመሰለው ተረከዝሽ አካል የሆነ እኮ ነው በገንዘብ ልጅ ቆንጆ ጫማ ነው አረ ልንገር ባሻ ምን ነው ወይ ሴቶቹ ጉዳይ ተውና አንተ ተስፋ ነው ንግግሬ እኔ ለኛ እንዴት ያንበሳ ጫማ ሲገዛልኝ አላወልቅም ብዬ ከነ ጫማ የተኛው እኔ ሰዳይ እንጂ ልንገርሽ እንግዲህ ሴቶቹ ሳረጓ ይቼ ሊፕስቲክ ገዝቼ ፊቴን ሁሉ የተለቀለኩት እኔ ባሻ ነኝ አንተ ወጣ በር ላይ ተለጥና በስልክ አይደለም ወንድ ከማን ጋር ናንጂ ነትሽና አንዶ ወጣቢያ ወጣው አልኩ ምን ሉጣ ነይ ኮነ እንዴ አባቴ ባሻ
ይላል እንዴ አንተ ሰውዬ የህግ ሚስጥር አንተ ያሳታጥርም ንውጡ ታሪክ ደስ አይልም የሰው የ80 ሚስት ደስ አይልም ነው ባሻ ስማ ያው እስራኤል ሰራሽ ኤኳምቦም ነው አለቀልሽ ባሻ ተቀብለው ይንቀሉት አይደለም አዎ ባሻ ምን ይጠብቃሉ እኔ የሚያሳዝነኝ ያንድ መንደር ሰው በእናንተ የተነሳ ማለቁ ነው ወይኔ አይደል ወይኔ በእናንተ የተነሳ የዚህ መንደር ሂሮሺማና ናጋሳኪ መሆኑ ብቻ ነው ይሄ ነው ያው በእናንተ የተነሳ የዚህ መንደር ማናልከው ሂሮሺማና ናጋሳኪ አረጋለሁ እሱ መሆኑ ነው የሚያሳዝነኝ ብጨርስሻለሁ አንቺ ውሻው ባሻ በሪሁን እሳት ወገን አያውቅምና አቃሚ ያልካቸውን ጥቂት ቃጫሽሽ ባሻ ይቃጠል ከዚህ ጥቃት አይበልጥም አንድ ሱፍ ነው ያለኝ ይቃጠል በቃ ይቃጠል ስና ይቃጠል በሪሁን አቤት ባሻ ልንቀለው ወይ ባሻ ፊውዙ ነው ታዲያኔ አብራተኛው ከፊውዙ ውጪ ምን ነቅላለሁ ደከመ ሄደሽ ግባ ለናደር በሪሁን አቤት እንደ ተባበርከኝ መድኃኒዓለም የሚተባበርሽ ጥሩ ሰው ነህ አንተ ኢኒሼት አደረኩት አይደል ማነው ኢኒሼት ሄድሽላት ወይ የላ ሁሉ እኔ እኮ የሴቶቹ ነው የዚህ ሴታው ላይ ምን ልባል አይ ልቤቱ ተሰጋር ነው የሚለው ነገሩ እኔ እኮ 15 ብር እኔ እኮ አርቲፊሻል እንዲሆኑ ዋናው ነው የዝማ ምን አባታቸው ነው ነበር ሌባ አንተ ላይ ሁሉ ማሚ ቢስ ነው ግጭት የሀገራችን ዘገምተኛ ባቡር ይግጮት ፍንዴክስ እንደኔ ጧባይ እንዳልልሽ ስለጃጀሽ ቅሪታ አካልሽን ማን ይሰበስብልሻል ማን የጃጀው እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴን ለማጥፋት ባጣ ባትሪ ድንጋይ ጨፍጨፍ የመቀባት የሚያቅተኝ መሰለው ባትሪ ድንጋይ መቀባት ችግር የለውም እኮ ሆኖም ግን ስለጃጀሽ አስተሳሰብሽ አልሰራ ሲላቸው ጭንቅላትሽን እንዳይነክሱት ግን እፈራለሁ አይሞትም ዶ ዛሬ ደግሞ እንደው የሚያረጋውትን ያሳጣሁት ማን ሞትም ቢያንቺ እኔ አዎ ልንገርሽ አይደለም ጅቡቲ ለ100 ዓመት ተሰጥ ሲባል ከቁጥር በኋላ ዜሮ ችግር የለውም ብለሽ ጅቡቲን እኮ ቁማር ያስበላሽን ጉደኛ ሴት ቆንሽ አንቺ የርሶንስ ማኒንገሮት እንደው 3 መንግስት ወይ ብለው ቀብረው አራተኛው ይሞታል ብለው በመጠባበቅ ያሉ ሬሳ ገናዥ እኮ ነው አየሽ ግን መጃጀት አእምሮሽ እንደማይሰራ አንዱ መረሻ እንጂ አልሞት ያውርሶ እኮ የሬሳ አበባ ይዘው አውሮፕላን ማረፊያ ስለሸኙት ብዬ ማንሽ ፍሬንድ ትንቀሳቀሽ አንቺ እኮ ዝም ብለው ከሰምሽ እኮ እኩያ ስለመመስል ልጀንጅነት ይኛለሽ ረባካችሁ ስለመደ አይሆንም የለም ነው ባካችሁ አይሆንም እንዳት ያዛው ዝም ብለህ ግፍ ሆነበት የሆነ ነገር በይ እንደዚህ አይሰራም የለም ቦምባርሌ ሌላ ቀይር የራስ ዘፈን አልተመቻቸው ቀይር የራስ ሊቦንጎ ሊቦንጎ ግፍ አይደለም እውነቴን ነው ግፍ አይደለም ግፍ ትልቅ ሰው ነኝ ግፍ አይደለም ወሰሩ ስራ ግፍ አይደለም እውነቴን ነው እናንተን እስር ቤት ሙጥጣ ከአንድም ወሰዷቸው እውነቴን ነው እሰፍናለሁ እኔስ ግን አሳዘናል አንድ ዘመን ነው ትዝታ በወቅቱ ዓርብ ዕለት ማታ ነው ለቀዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ ትልቁ ዱላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ
አየሁኝ አንድ ሰው ወደኔ ሲመጣ ጊዜው ጨለማ ውድቅት ምን ትሰራለህ በዚህ ሰዓት አንተ ማነው ወደኔ የምትመጣው ብዬ ካንደም ሁለቴ ብጠይቀው መልስ ሳይሰጠኝ ይሮጣልና ከተከፈተው ቤት የገባና ውጭ አስቀረኝ በሩን ዘጋና ነገሩ ገርሞኝ ያገብኝ ፖሊስ ለጠራ ጣቢያ የሄድኩኝ ታዲያ ስመለስ ከፖሊስ ጋር ያለኝ ንብረቴ አንድም ሳይቀር ዘርፎ ጠፋብኝ አደዘዞኝ ከቤቴ ገብቶ ውጭ አድርጎኝ ዓርብ ዕለት ማታ ነው